ጠብቀው ነበር። እስካሁን አንቺን መረጠሽ። እኔ ደግሞ ለእብድ ጆሮ የለኝም። አሁን ዞረልኝ ከዚህ ጋር እብድ አይደለሁም። ይኸውልህ ጫኔ ዝም ብለህ አትለፍልፍ። ልቀቂኝ። እኔ እንደው ያልፈለግኳት ቦታ የለም። አዳሜ ሚስት የሚያገባው ወጪ ቁጠባ መስሎኝ። የማይሆን ነገር አስባችሁ ከሆነ ግን ተሳስታችኋል። አሁን ያፈራ ልቅመጡ። አቤት ለምንድን ነው ማቆሙ? እንዲያ ተሆነማ ብቻዬን ለመብላት እዛ ደረጃ ላይ አልበላም ነበር። ምናልባት ፍቅር እንደዚህ የምትሆነው ትኩረት ፈልጋል። እንደው ዝም ብሎ ልፋ ቢልህ ነው። ትያለሽ እንዴ? ልጅና ጥሪልኝ። ከአንቺ ጋር እዚህ ቁጭ ብዬ እንደሆነ አትፈልጊማ? እኔም አይንሽ ማየት አልፈልግም። አሹ ይህንን ጊዜ በጉጉት ጠብቀው ነበር። ፍቅር የምን ጊዜ ነው ቤዛ? ምንድን ነው የምትይው? አታስታውሽም እንዴ? በቤትሽ እኮ ሰራተኛ አድርገሽኝ ነበር። አንቺ ራስሽ ፈልገሽ ነው እንጂ እኔ አላስገደልኩሽም። ልቀቂኝ ቤዛ። በፍጹም አለቅሽም። ይህን ጊዜ በጉጉት ጠብቀው ነበር። እንደዚህ ሲጣርግ የሚገልበትን ጊዜ ልቀቂኝ። جهز جدولك، فعاليات ابو ظبي ما توقف هالموسم، كل يوم شيء جديد. ኧረ ምን ጉድ ውስጥ ነው የገባሁት? ልቤን ልተፈው። አንተ ነህ እንዲህ በእናትህ? ቆይ ምንድነው ማዘሯን ስታያት እንደዚህ የምትደናበሩ? ያማል እንዴ? አታያትም እንዴት እንደምታስፈራ ማዘሯ? እንዴ ቀልደኛ። ምን አይነት ቆይ ይህን ልብ ይዘህ ነው ከኔ ጋር የምትንቀሳቀሰው? የለ እንትን ልበልልህ ቆሜ ልጠብቃት በድንጋይ እስከካካኝ። እንዴ ምን ሆነዋል? ወይኔ ጉዴ! የምን ጉድ ነው? ምን ነው ችግር አለ እንዴ? አረ የምን ችግር ነው? እኔ ዝም ብዬ ነው። ስም ማን ነው? እኔ ኪንጎ ማለቴ ዳይመንድ። አትፍራ ዳይመንድ። እርግጥ ነው አስደንግጬ ይሆናል። አሁን ግን ሁሉ ነገር ተቀይሯል። አትፍራ እሺ? እሺ አልፈራም። አይ አረ እኔ አልፈራው። እሱን እስቶ እኔን ስታይ ፈርታዬ ነው የምትሮጠው። አውቄብሃለሁ። አሁን እንደ በፊቱ አይደለም። ብዙ ነገር ተቀይሯል። እንሄዳለን። እሺ ቻው። አቤት ውርደት! አንተ የምን አባ ውርደት ነው? ውርደት ምናምን ይላል። ያኔ እኔንም ያህል ኮብልስቶን ይዛ ስታሯሩጠኝ አላየህ? ቆይ አንተ ሰውዬ ግን አለሞት አልኩን። ዝም ብለህ እኮ ነው። አባባ ከሞቱ በኋላ ማዘሯ ደህና ናት? እሱማ አዎ ሰምቻታለሁ። ካሁን ተቀየረችብኝ እያልኩ ቢሆንም ሰምቻታለሁ። ቆይ ግን ሩታ እንዴት ብሎ ተፋታች? እባክህ እሷማ አብራኝ መሆን ፈልግ ጉዳዩ ነው። ኧረ ተው እሱ ሲያሽቃብጥ ነው በእናቱ። አንተ ሩታ ግን የሌለ ምርጥዬ ነች። ሰማኛለህ? ቅምጥል ፊት ስለሷ እንዳታወራሽ። ቅድም አብሬያ ለቆምኩት ራሱ እየተበሳጨች ነበር። እባክህ የራሷ ጉዳይ ነው። እኛ ለእሷ ስንል ቆመን እንቅርን። ና እባክህ ማለት ቀልድ አንቺ የሰይጣን ግራ ክንፍ ምን ፈለግ? እዚህ ደግሞ ምሰሪያለሽ አንቺ? ምንም ማለቴ። ቆይ አንተ እንዴ ከቤት ወጣ? እማዬ የለችም እንዴ? እኔማ ፍቅርን ፍለጋ ነው የመጣሁት። አይተሻታል? ፍቅር ደግሞ እዛ መኝታ ቤቷ ወይ ደግሞ ሳሎን ያለው ሶፋ እንጂ ወዴት ትሄዳለች ብለህ ነው አይደል? እሷን ፍለጋማ አትልፋ። እሷ ኖረች አልኖረች ምንም አጠቅመህ። እሱማው እኔ መቼ ለራሴ ፈለግኳት። ያው ትዬ ቢጨነቁች። ወይኔ እኔ እናት የማረባ ልጅ ወልዳ ትጨነቃለች። በላሹ እንሂድ። ወየት? እንዴ ወደ ቤት ነው። ፍቅርማ ከቤት ከጠፋች እኔ ከማዬ ጋር እሆናለሁ። ቡና አታፈይ፣ ውሃ አትጠጪ። አንቺ የምትሰሪላቸው ልጅ እባክህ ላጽናናት እፈልጋለሁ። አይ የለም ስራሽን ሁሉ ረስተሽ ነው አሁን አይንሽን በጨዋታሽ የምትሄጂው። አንተ ምንም አይመለከትህም አሹ። ማን ሲያስገባሽ? እሱን እናያለን። ነይ ወዲህ አሹ። የምፈራ እንዳይመስል። አንተን አይመለከትም። ዞር በል። እኔ እዚህ ቆሜ ነው አንቺ እኔን ዘለሽ የምትሄጂው። አሹ አታበሳጨኝ። ዞር በልልኝ። ምንድን ነው? ምን እያረካት ነው? እማዬ አስለቅቁኝ። አስገድዶኝ ነው። ልቀቃት እንጂ ምን እያደረግካት ነው? አሁንም ትልቅና ስለሆንኩ ልታቅብ ይገባታል። ድሮም የዛሬ ልጆች እንደው ይቀርባል። የፈለገ ነገር ቢሆን እርሶ ፊት እንዲመጣላት አልነበረበት። አረ ግድ የለህም። እኔማ የተበደለች መስሎኝ ነበር። ሴት ልጅ ስለሆነች እንዳትነካት ብዬ ነው። ለካ እሷ ናት ባለጌ። እብዶች። ማነው እብድ? ያበዛሽው አልመሰለሽ? ማነው እብድ? እኔ እኮ ሴት ስለሆንሽ ላድንሽ ብዬ ነው እንጂ አንቺ በዚህ ልክ ባለጌ ነሽ እንዴ? በሉ እንደፈለጉ አድርገው ይቅጧት። አዎ ተፈንከሽ። በልጅነቱ ያልተቆነጠጠ ልጅ አሁን ልቆንጥጥ ብትለው እሺ ይላል ብለህ ነው? አንተን ግን እግዚአብሔር ያክብርህ ልጅ። አቤት አባባ እቺን ማጭኗ ስር ገብቶ በሽክ ማድረግ ነው እንጂ በያው ልጅት ምትል ሁለተኛ እዚህ እንዳለሽ። አዎ ሁለተኛ እዚህ ስመጭ እንዳለሽ። በል ይቅር በለኝ ልጄ። ሴት ልጅ ስትበደል እያየሁ ማለፍ ስለማልችል ይቅር በለኝ። እሱማ ልክ ነው እናቴ። ሴት ልጅ እህት ናት፣ እናት ናት፣ ሀገር ናት፣ ሚስት ናት። ግን ምን ያደርጋለች? አዎ ልክ ነህ ልጄ። በል አላስቁምህ። ፈጣሪ ያክብርህ ልጄ። ሂድ በቃ አላቁምህ።
በቃ ወደ ስራ መግባት አለብን። ጊዜው እኮ በጣም እየሮጠ ነው። እኔም ከአክስቴ ጋር ያለውን ጉዳይ በቶሎ መጨረስ አለብኝ። እሺ ለልዬ፣ እኔም እንኳ አንቺን ነው የምጠብቀው። በቃ ነገሮችን አስተካክልና እንደዛ ማድረግ እንችላለን። አዎ አዴ፣ ሁሉንም ወደ ኋላ ተን ወደፊት መራመድ መቻል አለብን። አዎ ለልዬ፣ እናደርገዋለን። ሀይ፣ ምን ፈልገሽ መጣሽ? ናፍቃች። ከመቼ ጀምሮ እኛ መናፍቅ ጀመርሽ? ከዛሬ ጀምሮ ፍቅርን አይተሻታል አዴ? አይ ምን ነው? ወይኔ ዲቪዬ፣ ፍቅርን ፍለጋ ተንከራተተብኝ ወንድሜ። ማለት ፍቅር ደግሞ ወዴት ሄዳ ነው እሱ የሚፈልጋት? ፍቅር ጥሩ ስሜት ላይ አልነበረችም። ከቤት ስትወጣ ዴቭም እሷን ተከትሏት ወጣና እስካሁን አልተመለሱ። ፍቅር ከቤት ጠፍታ ነው? አዎ አዴ የለችም። ከማንም በላይ ደግሞ ያሳዘነኝ ወንድሜ ነው። ፍቅሯን ሳይቀበላት በሱ ምክንያት ነው እንደዚህ ሆነች። አሁን እኔና ዴቭ አንድ ላይ ስንሆን እንደሚያገባኝ ስሰማ ነው እንደዚህ የምትሆነው? ምን እሷ ብቻ። በአሁኑማ ዴቭን ፍላጎት አለው። ምን ለማለት እየሞከርሽ ነው? ሲጀመር አሁን ለምንድን ነው እዚህ የመጣሽ? ማን አናገረሽ አንቺን? እኔ እሷን ነው እያዋራ ያለሁት። ለማንኛውም ስሚኝ፣ በአሁኑ ወንድሜ ምርጫ ላይ ነው። እስካሁን አንቺን አልመረጠሽም። ኧረ አዎ። ቆይ ግን ለምንድን ነው አንቺ ሁሌም በመሀላችን የምትገቢው? ችግርሽ ምንድን ነው? በእኔ አታሳቢ አዴ፣ እውነታውን ነው የነገርኩሽ። ዴቭ የሚያደርገው ነው። በቃ ዝም በይ ልጁ። የማይመስል ነገር ዝም ብለሽ አታውሪ። አንቺ ማን አናገረሽ? ቤቴ መተሽ ዝም ብለሽ እንደመጣልሽ አታውሪ። ከአሁን በኋላ ደግሞ አንቺ ስራዬ ብለሽ መተሽ ስለ ዴቭ ምንም ነገር እንድትይኝ አልፈልግም። ቆይ ግን ምንድን ነው ችግርሽ? አንዳንዴ አብረን እንድንሆን ትገፋፊናለሽ፣ አንዳንዴ ደግሞ እንደዚህ ሆነ እንደዛ ሆነ እያልሽ ደግሞ ለማጣላት ትሞክሪያለሽ። ቆይ ምንድን ነው የምትፈልጊው? ሲጀመር ስለ አንቺ ምንም አይመለከተኝም። እንደፈለግሽ መሆን ትችያለሽ አዴ። አዎ ሊዱ ልክ ነሽ። በወንድምሽ ፍቅር ጣልቃ መግባት የለብሽ። ለሊ ግን እንዴት ነው እባክሽ? ኢላትቶሽ ከሄደ በኋላ አምሮብሻል አይደል? አዎ። ደግሞ አሁን ወደ እሷ ዞርሽ? ነገሩ ብቻ እንዴ የምታይሽ አንቺ። በይ ሊዱ፣ ሌላ ነገር ሳይከተልሽ ከዚህ ቤት ውጪ። ቤኪ እንደሆነ እዚህ ቤት የለም። ምን ትሰራለሽ እዚህ? እሱማ ለሁለታችንም አይጠቅመንም። ማለት አልገባኝም። ማለትማ ታውቂያለሽ፣ ለእኔም ለአንቺም አይሆንም። አርፎ ልጆቹን ያሳድግበት። የምን ልጅ? የአራት ልጆች አባት ምናምን እኮ ነው። ማ ቤኪ? አዎ ለሊ፣ ለአንቺን ቢቀርብሽ ይሻልሻል። አውቃለሁ ሊዱ፣ እኔና ቤኪ ከጓደኝነት ውጭ የዘለለ ነገር የለን። ጓደኝነቱን ቢሆን ይቅርብሽ። እሺ ሊዱ፣ አንቺም ግን ቢሆን ጠንቀቅ ማለት አለብሽ። ብታይ ሚስቱ በጣም ኃይለኛ ናት። ከእሱ ጋር እንደሆንሽ ካወቀች መታ ቤትሽ ድረስ ነው አንቃ የምትገልሽ። ይህን ያህል? አዎ፣ ያው እንዲሁ ሳየው ወንዳ ወንድነቱ ስለተመቸኝ ነው እንጂ እኔም በቅርቡ ቤቢዬን አገባዋለሁ። ቤቢዬ ደግሞ ማን? ባሌ ነው። ለአዴና ለዴቭ ስነሱን ትቼ የመጣሁት። እናንተ ግን የምትቀበሉኝ በዚህ መልኩ ነው? እና በቀይ ምንጣፍ ጠብቀሽ ነበር ሊዱ? ቆይ ግን ፍቅር ምን ሆና ነው? ወዴት ነው የጠፋችሁ? እሱን እኔ አላውቅም። ዴቭ እሷን ፍለጋ ወዴት ነው ሄደው? እሱንም አላውቅም አዴ። በቃ እኔ ልሂድ መሰለኝ። እናንተ መስሚያችሁ ጥጥ ነው። ባይ። ወይዬ ፍቅር አልተመለሰችም? አልተመለሰችም እትዬ። አሁን ማንም ብላ የት ብላ ሄደች ነው የሚባለው? ምንድን ነው የሚባለው አሁን? እሺ እኔ ምን አውቄ እትዬ። እኔ እንደው ያልፈለግኳት ቦታ የለም፣ ግን የለችም። በቃ እኔ ዞር ዞር ብዬ መጣሁኝ። ትመለሳለች እትዬ፣ አይዞት፣ እርሷ አይጨነቁ። አይ ዘንድሮ ጥሩ ስሜት አይሰማኝም። እኔ ምን እንደሚፈጠር አላውቅም። አይዞት፣ ትገኛለች እትዬ። ከሌለ በረሃ ታበላለሽ ምሳ የሚባለው እኮ ይሄ ነው እትዬ። ልክ ነህ። አዎ እናትነት ትልቅ ኃላፊነት ነው። በቃ ከተመለሰች አሳውቀኝ። እሺ አይዞት። አይናት ማን አንተ የሌለ የሚጣፍጥ ቡሌ አለ አንቺ እንደዚህ ባለሙያ ነሽ እንዴ? ልክ ተመቸክ? ቀላ ኪንጎ ራሱ እኮ እጁን ሲቆረጥም አላየሽውም? ኧረ በቃ ዳይመንዱ አታካብዶ። ምን እሺ ነው? ምን ላድርግ ብለሽ ነው? ያው ባለሙያ ብትሆን አላገባትም ነበር። ምን ለማለት ፈልገህ? ማዘሯ በሰራችው ምግብ አንቺ ትመሰገኛለሽ። ምን እኔ ባለሙያ እንደሆንኩ አታውቅምና ነው? አቤት ድፍረት! እንዲ አቤት! አንቺ ይሄን ሁሉ ምርቃት፣ ይሄን ሁሉ ሙገሳ ቁጭ ብለሽ ባልሰራሽው አሜን እያልሽ ትቀበያለሽ? ኧረ ግፍ ነው። አንተን ቁጭ አድርጎ የመቀለብ ኃላፊነት የሚስትህ አይደለም። እሺ ውይ ወንድሜን ተበድለሃል እኮ አንተ። አዳሜ